ሰላም ጤና ይስጥልኝ አጎራ ቤተሰቦች እንዴት ናችሁ? እስኪ ንገሩኝ ይሄ ቢትኮይን፣ ኢቴሪየም፣ ዶጅኮይን እያሉ የሚያወሩለት ነገር ምንድነው ብላችሁ ታስባላችሁ? ዜና ላይ፣ ፌስቡክ ላይ እንዲሁም ጓደኞቻችሁ ጋር በቃ በየቦታው ነው ያለው። ግን እውነት ለመናገር ክሪፕቶከረንሲ ምንድነው? በቀላሉ አዲስና ልዩ የሆነ የዲጂታል ገንዘብ ነው። ግን በባንካችሁ ካላችሁ ገንዘብ ጋር ፈጽሞ ይለያል። በሚቀጥሉት ትንሽ ደቂቃዎችስ የክሪፕቶ ምንድነው? እንዴት ይሰራል? ጥቅሙ ምንድነው? ችግሩስ ምንድነው የሚለውን በደንብ አድርጌ ግልጽ በሆነ ቋንቋ አብራራላችኋለሁ። የሚያወዛግብ ጃርገን ወይም ደግሞ ውስብስብ የሆኑ ቃላቶች ምናምን የለም፣ መሰረቱን ብቻ። እንጀምር። እስኪ በመጀመሪያ ክሪፕቶን ከመረዳታችን በፊት እስቲ በየቀኑ ስለምንጠቀመው ኖርማል ገንዘብ እናወራ። ይህ የምናውቀው ብር፣ ዶላር፣ ኢሮ ወይም ፊያት እያለ የሚጠሩት ገንዘብ ማለት ነው። ይህ ገንዘብ የሚቆጣጠሩት ማዕከላዊ አካላቶች ናቸው፣ ማለትም መንግስታትና ባንኮች ማለት ነው። እነሱ ያትሙታል፣ መጠኑን ይወስኑታል። በቃ በእኛ መሃል ገብተው ሁሉን ነገር የሚያጸድቁት እነሱ ናቸው። ያው ስርዓቱ ይሰራል፣ ነገር ግን የራሱ ደግሞ ችግሮች አሉበት። አንደኛ ሴንትራላይዝ ነው ወይም የተማከለን በለው። ምን ማለት ነው? አንድ አካል ለምሳሌ ብሔራዊ ባንክ ብቻ ሁሉን ነገር የሚቆጣጠረው እንደማለት ነው። ሁለተኛ ደግሞ እስቲ ወደ ውጭ ሀገር ገንዘብ ለመላክ አስቡ። እንዴት ቀርፋፋና እንዴት ውድ እንደሆነ ታውቁታላችሁ። እንዲሁም ደግሞ በሶስተኛነት ኢንፍሌሽን ወይም ደግሞ የዋጋ ግሽበት የምንለው ነው። ባንኮች ዝም ብለው ገንዘብ ያትማሉ፣ ከዛ ደግሞ ድንገት የእናንተ የቁጠባ ሂሳብ ይቀንሳል ማለት ነው። ይሄ ማለት ዛሬ ላይ $100 ወይም ደግሞ በኢትዮጵያ 100 ብር ከነበራችሁ በዚህ ሲስተም ከሆነ 6 ወር ወይም ከሆነ ጊዜ በኋላ ያ ይዛችሁት የነበረው 100 ብር ወይም $100 ዋጋው የወረደ ይሆናል ማለት ነው። ምክንያቱም ተጨማሪ ወረቀቶች ወይም ገንዘብ ኖቶች እየታተሙ ስለሆነ በዚህ የተነሳ ዋጋው ይቀንሳል፣ ወርድለስ ይሆናል ማለት ነው። እናላችሁ ጋይስ ክሪፕቶ የመጣው እነዚህን ችግሮች መፍትሄ ለመሆን ነው። ዋናው ሐሳቡ ምንድነው ታዲያ? ዲጂታል ገንዘብ መሆኑ ነው። ግን ክሪፕቶ የምትለው ቃሏ ራሷ ወሳኝ ነች። የመጣችው ከክሪፕቶግራፊ ነው። ይሄ ማለት ነገሮችን በተወሳሰበ ኮዶች ሎክ ወይም መቆለፍ ዘዴ ነው። ይሄ ደግሞ ማጭበርበር ወይም ሃክ ማድረግ ከባድ ያደርገዋል። ግን ለየት የሚያደርገው ዋናው ባህሪ አንደኛ ዲሴንትራላይዝ ወይም ደግሞ ያልተማከለ መሆኑ ነው። ይህ ዋና ነጥቡ ነው። ልክ እንደ ኖርማሉ ገንዘብ የሚቆጣጠረው ማዕከላዊ ባንክ ወይም መንግስት የለም። የሚተዳደረው በዓለም ዙሪያ በተበተኑ ዲስትሪቢዩትድ የሆኑ ኮምፒውተር ኔትወርኮች ናቸው። አንድ ሰው ወይም አንድ ድርጅት ባለቤት አይደለም ማለት ነው። ሁለተኛ ደግሞ ፒር ቱ ፒር ወይም ደግሞ ከሰው ለሰው ማለት ነው። ይህ ታዲያ ማለት ደግሞ መሃል ላይ ባንክ ወይም ቪዛ ሳይገባ ለማንም ሰው በማንኛውም ቦታ በቀጥታ ገንዘብ መላክ ትችላላችሁ ማለት ነው። ሶስተኛ ደግሞ ግልጽ ነው። እያንዳንዱ የገንዘብ እንቅስቃሴ ወይም ትራንዛክሽኖች ማንም ሰው ሊያየው በሚችል ትልቅ የሂሳብ መዝገብ ላይ ሪከርድድ ይሆናል። ስማችሁ ግን አይጻፍም። ልዩ አድራሻ ብቻ ነው የሚታየው። እሺ ባንክ ከሌለ ይህ ሁሉ ሂሳብ ማን ይይዛል? አንድ ሰው ያንኑ ገንዘብ ሁለት ጊዜ እንዳይልክ በምን ይታወቃል? እና ተያያዥ የሆኑ ጥያቄዎች ይነሳሉ ወይም ይመጣሉ። መልሱ ብሎክቼን የሚባል አንድ አስደናቂ ቴክኖሎጂ ነው። በቀላል ምሳሌ ልንገራችሁ። በቃ ኔትወርኩ ላይ ያለ እያንዳንዱ ሰው ጋር አንድ የሆነ ዲጂታል የሆነች ቡክ እንዳለች አድርጋችሁ አስቡት። ይሄ ቡክ እኔ ጋም እናንተ ጋም እያንዳንዱ ዓለም ላይ በክሪፕቶ ስፔስ ላይ ያለ ሰው ጋር ሁሉም ጋር ይኖራል ማለት ነው። ሁሉም ኮፒ ላይ እኔ የማደርገው ትራንዛክሽን ከእናንተ ጋር እናንተ ከኔ ጋር የምታደርጉት ይጻፋል ማለት ነው። ሁሉም ሪከርደድ ስለሚሆን ምንም አይነት መጭበርበሮች እንዳይኖሩ ያግዛል ማለት ነው። አንድ ብሎክ ማለት በዛ ደብተር ላይ እንዳለ አንድ ገጽ አድርጋችሁ አስቡት። በቅርብ ጊዜ የተደረጉ ልውውጦችም የሚጻፉበት ገጽ ነው። ታዲያ ይህ ገጽ ወይም ብሎክ ሲሞላ ከሱ በፊት ከነበረው ገጽ ጋር በኮድ ይተሳሰራል ወይም ይቆላለፋል። ይህ እንግዲህ ብሎክቼን ብለን የምንጠራው ይፈጥርልናል ማለት ነው። አንድ ከታሰረ ለዘላለም ነው። መመለስ፣ ማጥፋት ወይም ደግሞ መቀየር በፍጹም አይቻልም። ሁሉም ሰው ያውቃል። ምክንያቱም እንደነገርኳችሁ ሪከርድ የተደረገው ነገሮች እንዳለ እኔ ጋም እናንተ ጋም ሁሉም ጋር ኮፒ የተደረገው ቡክ ስለሚኖር ማለት ነው። በዚህም የተነሳ ደህንነቱ የተጠበቀ የሚሆነው ማለት ነው። ታዲያ ይሄን ሁሉ ስራ ማን ይሰራል? ገጾቹንስ ማን ያረጋግጣል? የሚል ነገር በእርግጠኝነት አይምሯችሁ ውስጥ እየጠየቃችሁ ሊሆን ይችላል። ይህን የሚሰሩት ማይነርስ ወይም ደግሞ አረጋጋጮች ይባላሉ። ወይም በተለምዶ በእንግሊዝኛ ማይነርስ እና ቫሊዴተርስ የሚባሉት ናቸው። በጣም ከባድ የሂሳብ እንቆቅልሾችን ለመፍታት ኃይለኛ ኮምፒውተሮችን ይጠቀማሉ። በመጀመሪያ የፈታው ሰው ታዲያ ቀጣዩ ገጽ ወይም ብሎክ የመጨመር እድል ያገኛል። ለዚህ ስራው ደግሞ ሽልማትን ያገኛል ማለት ነው። ታዲያ ይህ ሽልማት አዲስ ክሪፕቶከረንሲ ነው። አዲስ ቢትኮይንም ታዲያ የሚፈጠረው ልክ እንደዚህ ነው ማለት ነው።
ግልጽ ነው ጋይስ ሶ እሺ ባንክ ያስፈልግም ማለት ግን ደግሞ ዋሌት ወይም ደግሞ የዲጂታል ቦርሳ ያስፈልጋቸዋል ይህ በኪሶ እንደሚይዙት ቦርሳ አይደለም ክሪፕቶን የሚልኩበት የሚቀበሉበት የሚያስቀምጡበት አፕሊኬሽን ነው ዋሌት ታዲያ ሲከፍቱ ሁለት ቁልፎች ይሰጧቸዋል እነዚህ ቁልፎች በጣም ኢምፖርታንት ናቸው ስለዚህ በትኩረት አዳምጡ አንደኛው ፐብሊክ ኪ ነው ሁለተኛው ደግሞ ፕራይቬት ኪ የምንለው ነው ፐብሊክ ኪ ማለት ልክ እንደ ባንክ አካውንት ቁጥራችሁ ነው ገንዘብ እንዲላክላችሁ ለማንም መስጠት ትችላላችሁ ፕራይቬት ኪ ማለት ደግሞ ልክ እንደ ፓስወርዳችሁ ወይም ፒን ቁጥራችሁ ነው የገንዘብ ባለቤት እናንተ መሆናችሁን ያረጋግጣል ይህ የናንተ ብቻ ሚስጥር ነው በፍጹም ለማንም መንገር የለባችሁ ይህ ቁልፍ ከጠፋባችሁ ገንዘባችሁ ለዘላለም ጠፋ ማለት ነው ፓስወርድ ረሳው የሚባል ጨዋታ እዚህ ክሪፕቶ ዓለም ላይ የለም ማለት ነው አንድ የመጨረሻ ነገር ኮይን ወይም ደግሞ ቶከን የሚባል ነገሮች ትሰማላችሁ ልዩነት አላቸው እነዚህም ልዩነቶች በጥንቃቄ ማወቅ ይኖርባቸዋል አንደኛ ኮይኖች እንደ ቢትኮይን የራሳቸው ኔቲቭ የሆነ ብሎክቼንን ወይም የራሳቸው ሂሳብ ደብተር አላቸው ቢትኮይን የመጀመሪያው ነው ብዙ ሰው እንደ ዲጂታል ወርቅ ማለትም የሀብት ማከማቻ ያየዋል ቶከኖች እንደ ሺባ ኢኑ ደግሞ በሌላ ሰው ብሎክቼን ላይ ተሰቅለው ነው የሚሰሩት ብዙውን ጊዜም ደግሞ በኢቴሪየም ላይ ሶ እሺ ይሄንን ነገር አወራን ለምን አስፈለገ ዋና ጥቅሙስ ምንድነው የሚለውን ነገር ፕሮባብሊ ያሰባችሁት እንደምትገኙ ተስፋ አደርጋለሁ ሶ አንደኛ ፋይናንሻል ኢንክሉዥን ወይም የፋይናንስ ተደራሽነትን ልናነሳው እንችላለን በሚሊዮን የሚቆጠሩ ሰዎች የባንክ አካውንት የላቸውም አብዛኛው ሰው ግን ስማርትፎን አለው ክሪፕቶ ኢንተርኔት ላለው ሰው ሁሉ ታዲያ የባንክ አገልግሎትን እንዲያገኝ ይረዳል ማለት ነው ሁለተኛ ፈጣንና ርካሽ ዝውውር ቅድም እንዳልነው በሚሊዮን የሚቆጠር ዶላር በአለም ዙሪያ በደቂቃዎች ውስጥ መላክ ይቻላል ክፍያውም ደግሞ በጣም ዝቅተኛ ነው ዶላሮች የተወሰኑ ወይም ደግሞ ሳንቲሞችም ሊሆኑ ይችላሉ እንዲሁም ደግሞ ሶስተኛ አዳዲስ ፈጠራዎች ወይም በእንግሊዘኛው ኢኖቬሽን ብለን የምንጠራው ማለት ነው ሶ የብሎክቼን ቴክኖሎጂ ለገንዘብ ብቻም አይደለም ማለት ነው ሶ ለምሳሌ ስኪኒ ስማርት ኮንትራክቶች አሉ እነዚህ ማለት የተወሰኑ ነገሮች ሲሟሉ በራሳቸው ጊዜ የሚፈጸሙ ኮዶች ወይም ዲጂታል አግሪመንቶች ናቸው ይህ ደግሞ ወደ ዲፋይ ወይም ደግሞ ዲሴንትራላይዝድ ፋይናንስ ይወስደናል ይህም ባንኮች የሚሰጡትን የብድርና የቁጠባ አገልግሎት ያለ ባንክ ለመስራት የሚደረግ ሙከራ ነው ኤንኤፍቲስ ደግሞ የሚባሉ ሰምታችሁ ይሆናል እነዚህ ደግሞ ዲጂታል ስዕል ወይም ሙዚቃ የኔ ነው ብሎ የባለቤትነት ማረጋገጫ ለማሳየት ይጠቅማል አሁን በቃ ለግዛ ብላችሁ ታዲያ ከመሮጣችሁ በፊት ስለ ችግሮቹ ወይም ሪስኮቹ ነው ምክንያቱም በጣም ትልልቅ የሆኑ ችግሮች ስላሉ ማለት ነው አንደኛ የዋጋ መዋዠቅ ወይም ደግሞ በእንግሊዘኛው ቮላቲሊቲ የምንለው ነው ዋጋው እንዳሻው ነው የሚሆነው በጣም ይዋዥቃል በአንድ ቀን 20% መክሰርም ሆነ ማትረፍ በጣም የተለመደ ነው ቁጥር አንድ ህግ ብትከስሩ የማይጎዳችሁ ወይም የማይቆጫችሁን ገንዘብ ብቻ ኢንቨስት አድርጉ እደግመዋለሁ ብትከስሩ የማይጎዳችሁ ወይም የማይቆጫችሁን ገንዘብ ብቻ ምን አድርጉ ኢንቨስት አድርጉ ሁለተኛ ደንብ ወይም ሬጉሌሽን የምንለው ነው ቴክኖሎጂው አዲስ ስለሆነ መንግስታት ምን አይነት ህግ እንደሚያወጡበት ገና ያጠኑ ነው አዲስ ህግ ገበያውን በአንድ ጀንበር ሊገለብጠው ደግሞ ይችላል ሶስተኛ የደህንነትና የማጭበርበር ችግሮች ብሎክቼኑ ራሱ ሲኪዩርድ ነው ነገር ግን እናንተ ሀክ ልትደረጉ ትችላላችሁ አጭበርባሪዎች በየቦታው ተሞልቷል ገንዘብ ወደ ተሳሳተ አድራሻ ከላካችሁ ወይም ከተጭበረበራችሁ በቃ አለቀ ገንዘቡ አይመለስም ሶ የሚደወልለት ከስተመር ሰርቪስ የለም ማለት ነው የራሳችሁ ባንክ ራሳችሁ ናችሁ ይሄ ማለት ለደህንነታችሁ 100% ኃላፊነት የናንተ ነው ማለት ነው ሶ ሁሌም በቪዲዮቼ ላይ እንደምላችሁ የራሳችሁን ጥናት ወይም ሪሰርች አድርጉ ማለት ነው ግልጽ ነው ጋይስ ሶ እሺ ለማጠቃለያ ያክል ክሪፕቶከረንሲ ምን አለን ማለት ነው በኮዶች ወይም ክሪፕቶግራፊ የተጠበቀና ብሎክቼንን የሚጠቀም የህዝብ መዝገብ ላይ የሚተዳደር ማንንም የማይቆጣጠረው ዲጂታል ገንዘብ ማለት ነው የበለጠ ነፃነት ዝቅተኛ ክፍያ የተሻለ ተደራሽነትን የሚሰጥ ቴክኖሎጂ ማለት ነው ግልጽ ነው ጋይስ ሶ ሌላ ደግሞ በተጨማሪ ከፍተኛ የዋጋ መዋዠቅና ከባድ የደህንነት ችግሮችም ማለት በጣም አጓጊና በፍጥነት እየተለዋወጠ ያለ መስክ ነው ሶ ከገንዘብ ጋር ያለንን ግንኙነት በእርግጠኝነት የመለወጥ አቅም አለው ማለት ነው እናንተስ ምን ትላላችሁ ክሪፕቶ የወደፊት የገንዘብ ስርዓት ነው ወይስ እንዲሁ አላፊ የጊዜው ትሬንድ ነው አስተያየታችሁን ኮሜንት ላይ ጻፉልኝ እንዲሁም ደግሞ ይህ ቪዲዮ ከጠቀማችሁና ከወደዳችሁት ላይክ አድርጉ ለተጨማሪም እንደዚህ አይነት ቀላል ማብራሪያዎች ደግሞ ሰብስክራይብ በማድረግ ኖቲፊኬሽኑን አብርታችሁ ተከታተሉ ስላያችሁኝ በጣም አመሰግናለሁ
ቻው።